ሰላም እንዴት ናችሁ? ውድ ተመልካቾቼ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በጣም ጣፋጭ የሆነ ለየት ያለ በቤታችን ኦቭን ለሌለን ሰዎች በድስት የሚሰራ ኬክ፣ በጣም ቀላል የሆነ ይህን የመሰለ ቆንጆ የኬክ አሰራር አሳያችኋለሁ። በቅድሚያ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ ወደ አሰራሩ ንግባ። የሚያስፈልጉን ግብአቶች አዘጋጅቻችኋለሁ። በመጀመሪያ 3 እንቁላል እንጠቀማለን። ከዛ 1 የሾርባ ማንኪያ ስኳር፣ እናንተ እንደምትፈልጉት መጨመር ትችላላችሁ። እኔ ጣፋጭ ስለማልወድ ነው። ከዛ እዚህ ጋር በደንብ አድርገን እንመታዋለን፣ ሚክስ እናደርገዋለን። እንደዚህ እንመታዋለን። ከዛ ትንሽዬ ዘይት፣ ከዛ ወተት እና 3 የሻይ ስኒያውን በጨመርኩበት ዱቄት እንጠቀማለን። ከዛ ቫኒላ 2 የሻይ ማንኪያ ቤኪንግ ፓውደር እና ትንሽዬ ጨው አድርገን አብረን እንነፋዋለን ማለት ነው። ከዛ እዚህ ጋር ስትመቱት ቡን እንዳይልባችሁ መጀመሪያ ታደባልቁታላችሁ። ከዛ ግን ረጅም ሰዓት አይደለም ሚክስ የምናደርገው፣ የተወሰነ ነው የምናደባልቀው። እዚህ ጋር ትንሽ ወፍሮብኝ ስለነበረ ትንሽዬ ወተት የቀረኝን ተጠቅሜዋለሁኝ። እንደዚህ ቆንጆ ሆኗል። ከዛ 2 ቦታ እንከፍለውና ትንሽዬ ካካዋ እንጠቀማለን። እኔ ግን ትንሽ በዝቶብኛል። እናንተ 1 የሾርባ ማንኪያ ይበቃችኋል፣ እሱ መጠቀም ትችላላችሁ። በደንብ አድርገን እናደባልቀዋለን። ከዛ ግን ትንሽ ስለሚያደርቀው ትንሽዬ የቀረችንን ወተት እንጠቀማትና ላላ እናደርገዋለን ማለት ነው። እዚህ ጋር ድስታችንን ትንሽ ዘይት አድርገን በደንብ እንቀባዋለን። ከዛ የኬክ ወረቀት ስለሚያስፈልገን እሱን በድስቱ ልክ እንቆርጠውና ከታች እናደርገዋለን ማለት ነው። ከዛ እዚች ጋር የእንትኑን ቅርጽ እንዲያወጣልኝ ትንሽ የሃይላንድ ቁራጭ ተጠቅሜያለሁኝ ከታች የዜብራ ኬክ ለመስራት ማለት ነው። እና ግን ለብቻው የምትጋግሩበትን ድስቱን ማለት ይሄኛውን እዛድኛው ድስት ውስጥ ለማድረግ ቅድሚያ ማጋል አለባችሁ ድስቱን። እኔ ይሄንን ሳደርግ ያኛውን ስቶቭ ላይ ለኩሻለሁኝ፣ እየጋለ ነው ያለው፣ ልክ እንደ ኦቭን ማለት ነው። እንደዚህ ቆንጆ የዜብራ ኬክ ሆኖ ይወጣልናል። እንደዚህ ቅርጽ እናስይዘዋለን። ከዛ መታ እናደርገውና አየሩን እናስወጣዋለን። ከዛ ወደ ድስት ውስጥ እናደርገዋለን ማለት ነው። ለ1 ሰዓት ያክል ነው የምናበስለው። አያችሁት? እንደዚህ ቆንጆ የሆነው ኬክ ደርሶልናል። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።